ጠንቋይ አክስቴ በስጁድ ላይ ሞተች። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ በአላህ ቃል የአላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። እነሆ ዛሬ ደግሞ በአላህ ፍቃድ የአንድ ወንድማችንን ታሪክ ላቀርብላችሁ ወደድኩ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ጠንቋዩዋ አክስቴ በስጁድ ላይ ሞተች። ኡስማን ወንድማችሁ ክፍል 6። ልጅ እርዳኝ፣ አባትህ ሊገድለኝ ነው እያለች ወደ እኔ መጣች። ልቤ ደነገጠ። እናትዬ ብዬ ልሮጥ ስል አባቴ እጄን አጥብቆ ያዘኝ። አትይ፣ አትስማ፣ እሷ እናትህ አይደለችም ብሎ ጮኸ። አባቴ አያተል ኩርሲን ደጋግሞ ሲቀራ ያች እናቴን የምትመስለው ምስል ወደ ጥቁር ጭስ ተቀይራ በከፍተኛ ጩኸት ጠፋች። የመስጅዱ ግቢ ተናወጠ። እህቴ በቃሽ ብሎ አባቴ ወደ ውጭ ጮኸ። ይህ የአላህ ቤት ነው፣ ክፋትሽን ይዘሽ ሂጂ። ከውጭ ያለው ጩኸት ቀስ በቀስ እየራቀ ሲሄድ ከህልሜ ብንን ብዬ ተነሳሁ። ከእንቅልፌ እንደተነሳሁ ወደ አባቴ ስዞር ሊሰግድ ቁሞ አየሁት። በዚያው ቅጽበት አይ ህልም ነው ብዬ ሳልጨርስ አባቴ በድንገት ደረቱን ይዞ ወደቀ። በዚህ ጊዜ ግን ህመሙ ከበፊቱ የከፋ ነበር። ከአፉ የሚወጣው ደም ጥቁር ነበር። ሲህሩ ወደ ውስጣዊ አካላቱ ዘልቆ መግባቱን አወቅኩ። ልጅ አለኝ ትንፋሹ እየተቆራረጠ። ሷሂር አሸነፈኝ። እኔ መቆየት የምችለው ለጥቂት ጊዜያት ብቻ ነው። ነገር ግን አንተ መሸሽ የለብህም፣ ኢማንህን ጠብቅ አለኝ። በዚያች ሌሊት የመስጅዱን ወለል በደሙ አጠበው። እኔ ግን ጎኑ በፍርሃት እየተረገፈገፍኩ አግዘዋለሁ። የሚመጣው ቀን ከአባቴ ጋር የምቆይበት የመጨረሻ ቀን እንደሚሆን በልቤ እያወቅኩ አነባሁ። መስጅድ ውስጥ ያለው ጸጥታ አሁንም የሰላም ሳይሆን የመሰናበቻ ይመስል ነበር። ያስመለሰውን ደም ከጉድጓድ ውሃ አውጥቼ አጥቤ አባቴን አጸዳድቼ ከሱቢህ ኋላ ከመስጅድ ወጥተን ወደ ቤታችን ስንመለስ መንገዱ ሁሉ ባዶና ጭው ያለ ነበር። አባቴ በመኪናው ወንበር ላይ ተደግፎ አይኖችን ጨፍኗል። አልፎ አልፎ አላህ 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 የሚል ድምፅ ከውስጥ ማንነቱ ይወጣል። ቤታችን ስንደርስ ግን የጠበቀን ነገር ከምንም በላይ የሚያስደነግጥ ነበር። የቤታችን ግንባር ሙሉ በሙሉ በጥቁር ከሰል ተለቅልቋል። በሩ ላይ ደግሞ አንድ ግዙፍ የብረት ሚስማር ተመቶበታል። አባቴ ያንን ሲያይ ፊቱ ተለወጠ። ልጄ፣ ይሄ ሲህር አልመርሹሽ ድብቅ ምስጢራዊነትን የያዘ በመጽሐፍ ወይም የተረጨ ድግምት ነው። እግርህ እንዳይነካው ተጠንቀቅ አለኝ። አባቴን ደግፌ ወደ ውስጥ አስገባሁት። ሳሎን ውስጥ ያለው ሽታ የሬሳ ሽታ ይመስላል። እናቴ የለችም፣ እህቶችም የሉም። ቤቱ በባዶነትና በጭንቀት ተሞልቷል። አባቴ አልጋው ላይ ጋደም እንዳለ በድንገት የቤቱ ጣሪያ ላይ እንደ ሺህ ድንጋዮች የሚወርድ ድምፆች ተሰሙ። ኮቴ ኮቴ! የሆነ ነገር በጣሪያችን ላይ ይሮጣል። አክስቴ መግባቱን አውቃለች መሰለኝ። እየሮጠች መጣች። ጭንቅላቷን ይዛ የእናቴ ልጅ
ወንድሜን በሉብኝ። ለመንኩህ አልሰማልከኝ፣ ካንተ ጋር ሞታለሁ ብላ ቢላዋ ይዛ ኡኡኡ አለች። እሷም ከአቅሟ ውጭ ያለ ነገር እንዳለ ባላውቅም ሷሂር ያው ሷሂር ነው። አባቴ በከፍተኛ ድምፅ ጮኸ፣ ውጭ ከቤቴ ውጭ እያለ። በዚያ ቅጽበት ከአባቴ አልጋ ስር አንድ ጥቁር ድመት በከፍተኛ ፍጥነት ተስፈንጥራ ወጣች። ድመቷ ግን ተራ ድመት አይደለችም። አይኖቿ እንደ እሳት ይነዳሉ። ወደ እኔ ልትዘል ስትል አባቴ አዑዙ ቢከሊማቲላህ ታማት ብሎ ጮኸ። ድመቷ በአየር ላይ እንዳለች አቅጣጫ ለውጣ ፈርጥጣ ወጣች። አክስቴም ተንበርክካ ታነባለች። ልጄ አለኝ አባቴ ትንፋሹ እየተቆራረጠ። አክስትህን እያት፣ ጉልበት አልባ ናት፣ ጠንቋይ ከዳሚ፣ ሁሌም እንደዛ ነው፣ ዝምድና እንዳትቆርጥ አለኝ። ወደ አክስቴ ዞር ብሎ ከመሞቴ በፊት አዎ ፍልሻለሁ፣ ቅበሬ ያሉሽን ሲህር ከጠቆምሽኝ አላት። እንደ እብድ አደረጋት። ወላሂ አትሞትም ወንድሜ አትሞትብኝም እያለች ከፊታችን ተራመደች። እኔና አባቴ እየተከተልናት ቤቱን መፈተሽ ጀመር። በመጨረሻም ከሳሎኑ ጥግ ከምንጣፉ ስር አንድ የታሸገ ትንሽዬ ቆርቆሮ ሄዳ ወጣች። ቆርቆሮውን ስንከፍተው ውስጥ ያለው ነገር ይዘገንናል። የአባቴ ፎቶግራፍ በደም የተረጨ በብዙ መርፌዎች ተሰካክቶ እና በጥቁር ክር ተጠቅልሎ አገኘ ነው። አባቴ ያንን ሲያይ እንባው በጉንጮቹ ላይ ወረደ። ይህንን ያደረገችው እህቴ ናት፣ አብረን ያደግንባት፣ በአንድ ጡት የጠባን። ይህን ያደረገችው እንደ እናቴ ያሳደገችኝ እህቴ ናት እያለ አነባ። እህቴ ያኔ ያልሞተች በጸጸት መቼም የምትሞት አይመስለኝም። የሲህሩ ህመም ሳይሆን የዝምድናው መቆረጥ ይበልጥ አመመው። አባቴ ያንን ድግምት ለማክሸፍ ቁርአን መቅራት ጀመረ። ዕቃው ላይ ውሃ እየረጨ ሲቀራ ቆርቆሮ ውስጥ ያለው ነገር ውሃ ጨመርንበት። በዚያ ሰዓት ውስጥ እሳት የተነሳ መሰለኝ። ሙቀቱ አይቻልም ነበር። አክስቴ በቤት ውስጥ በከፍተኛ ድምፅ ታነባ ነበር። ደሞ ይለውጣትና ጅኑ አታሸንፈኝም፣ ዛሬ ትሞታለህ እያለ ትጮኻለች። አባቴ ግን አላቆመም። ፋቲሃን ደጋግሞ ሲቀራ ያ መርፌ የተሰካካበት ፎቶግራፍን አውጥተን አቃጠልን። ድግምቱ ሲፈታ አባቴ በረጅሙ ተነፈሰ። ነገር ግን ያ ትንፋሽ የአሸናፊነት ሳይሆን የድካም ነበር። ልጅ አለኝ እጄን አጥብቆ እየያዘ። አንተ ገና ነህ፣ ይህ ጦርነት አላለቀም። እኔም ቢገድሉኝም አንተ ግን የአላህን ቃል አትልቀቅ። የቀልብ ዶክተር የሚባሉትን ኡስታዞች ፈልጋቸው፣ እነሱ የመንገዱ መብራቶች ናቸው አለኝ። እኔ የአባቴ ሞታለሁ አባባል በጣም ያስጨንቀኛል። አትሞትም እለዋለሁ። ምናልባት እሱ ከዶክተሮች የሰማው ነገር ይኖር ይሆን ብዬ እሰጋለሁ። በዚያች የተረገመች ቅጽበት አባቴ ራሱን ስተወደቀ። በዚህ ጊዜ ግን አይኑን አልገለጥልህ አለኝ ልጅ አለኝ። አክስቴ በድንጋጤ ድምጿ ጠፋ። ቤቱ ጸጥ አለ። ሩጣ የጣለችውን ቢላ አንስታ ራሷን ወጋች። ቢላው ስለት የለውም፣ ግን እሷም በጸጸት ነፍሷን በደለች። አንገቷም አልቀራት ትገዘግዘው ነበር። እንደ እብድ ሆነች። ጩኸታችንን የሰሙ ሰዎች ተሰባስበው አባቴንም አክስቴንም ወደ ሆስፒታል ይዘን ሄድን። አእምሮዬ ውስጥ ግን ጸጥታ ሰፈነ። በሕይወቴ አእምሮዬ ሙሉ ለሙሉ ማሰብ አቆመ። ይቀጥላል አላህ ካለ የወንድማችንን ቀጣይ ክፍል ኢንሻአላህ የሚቀጥል ይሆናል። እስከዛው ድረስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።
እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር፣ በጅን፣ በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች፣ በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።